አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። ለተሰኞ ሚያዝያ 5 2018 የትርታ ቁርስ መሰናዷችን ላይ ነው የምትገኙት። የሰዓቱ ወጃውን ተከትሎ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ወደ እናንተ የምናደርስበት ሰዓታችን ላይ ነው። የሀገር ውስጥ ዜናዎችን እናስቀድማለን። በትንሳኤ በዓል ገበያ ላይ የህብረተሰብን ጤና አደጋ ላይ የሚጥሉና ከ20 ሚሊዮን ብር በላይ የሚያወጡ ህገወጥ የምግብ ምርቶች በቁጥጥር ስር መዋላቸውን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ባለስልጣኑ ከመጋቢት 15 እስከ 25 ቀን 2018 ዓ.ም ድረስ ባደረገው ጥብቅ የቁጥጥር ስራ ጥራትና ደህንነታቸው ያልተረጋገጡ ምርቶችን በህብረተሰቡ ላይ ጉዳት ከማድረሳቸው በፊት መያዝ መቻሉን ገልጿል። ቁጥጥሩ በአዲስ አበባ፣ በሐዋሳ፣ በድሬዳዋ፣ በመቀሌ፣ በባህር ዳር፣ በጎንደርና በጅማ በሚገኙ ከ2600 በላይ የንግድ ሱቆች፣ ሱፐርማርኬቶችና የኤግዚቢሽን ማዕከላት ላይ እየተካሄደ እንደሆነም ተገልጿል። በቁጥጥር ስራ ከተስተዋሉ ምርቶች መካከል ደረጃቸውን ያልጠበቁና ከባዕድ ጋር የተቀላቀሉ ቅቤና በርበሬ፣ የመጠቀሚያ ጊዜያቸው ያለፈባቸው የምግብ ዘይት፣ የታሸጉ ውሃዎችና የህፃናት ምግቦች፣ አምራቻቸው የማይታወቅና የጥራት ምልክት የሌላቸው ማር፣ ጁስና የወተት ምርቶች ይገኙበታል። ባለስልጣኑ እንደገለጸውም ምርቶቹ አስገዳጅ የሆነውን የገላጭ ጽሑፍ ደረጃ ያላሟሉና ለጤና አስጊ ሆነው ተገኝተዋል። በዚህም መሰረት ለሰው ልጅ አገልግሎት የማይውሉ ምርቶች እንዲወገዱና እንዲቃጠሉ የተደረገ ሲሆን የተወሰኑት ደግሞ ለበለጠ ሳይንሳዊ ምርመራ ወደ ላቦራቶሪም ተልከዋል። ባለስልጣኑ ህብረተሰቡ እያደረገ ላለው ጥቆማ ምስጋና አቅርቦ ወደፊትም መሰል አጠራጣሪ ምርቶች ሲያጋጥሙ በ8482 ነጻ የስልክ መስመር በመደወል ደረጃ እንዲሰጥ ጥሪ አቅርቧል። ቀጥለናል አድማጮች። በኢትዮጵያ የንጹህ መጠጥ ውሃ ተጠቃሚዎች ቁጥር 81.2 ሚሊዮን መድረሱን የውሃና ኢነርጂ ሚኒስቴር አስታወቀ። የንጹህ መጠጥ ውሃ ተደራሽነትን በመላ ሀገሪቱ ለማስፋፋት በተከናወኑ የተቀናጁ ተግባራት የንጹህ መጠጥ ውሃ ተጠቃሚ የሆኑ ዜጎች ቁጥር 81.2 ሚሊዮን መድረሱን ነው የውሃና ኢነርጂ ሚኒስቴር የገለጸው። ካለፉት 5 ዓመታት ወዲህ በተከናወኑ ስራዎች ብቻ የ25 በመቶ እድገት መታየቱም ተገልጿል። የውሃና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢተፋ ለጋዜጣ ፕላስ እንደገለጹት ባለፉት ዓመታት ማህበረሰቡን የንጹህ መጠጥ ውሃ ተጠቃሚ ለማድረግ ሰፊ የልማት ስራዎች ተከናውኗል ብሏል። በዚህም በሀገር አቀፍ ደረጃ በሚሊዮን የሚቆጠሩ ዜጎችን ተጠቃሚ ማድረግም ተችሏል ብለዋል። ሚኒስቴሩ በተለይም በአፋር፣ ሶማሊያ፣ አማራ፣ ኦሮሚያ፣ ትግራይና ቤንሻንጉል ጉሙዝ ክልሎች የሚታየውን የውሃ እጥረት ለመቅረፍ ልዩ ትኩረት ተሰጥቶ መስራቱን ገልጸዋል። አጠቃላይ ከተመዘገበው ውጤት ውስጥ 25 በመቶ የሚሆነው ባለፉት 5 ዓመታት ብቻ የተገኘ ሲሆን ይህም ቀደም ሲል የነበረውን የኢፍትሐዊ የውሃ ሽፋን ልዩነት በከፍተኛ ደረጃ ማጥበብ አስችሏል ነው ያሉት። ምንም እንኳን ከፍተኛ ውጤት ቢመዘገብም አሁንም በቦታ አቀማመጥና በተለያዩ ምክንያቶች የውሃ እጥረት ያለባቸው አካባቢዎች መኖራቸውን ሚኒስቴሩ ጠቁሞ ቀሪውን ማህበረሰብ ተጠቃሚ ለማድረግ ሚኒስቴር መስሪያ ቤቱ በቀጣይ በትኩረት እየሰራ እንደሚገኝም ተናግረዋል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ቀደም ሲል ከሀገር ውስጥ የተውጣጡ ዜናዎችን ለእናንተ አጋርተን ነበር። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የአፍሪካ ጉዳዮችን አስቀድማለን። በናይጄሪያ ገበያ ላይ የአየር ድብደባ መፈጸሙን ተከትሎ ሲቪሎች መገደላቸው ተሰማ። የናይጄሪያ ወታደራዊ አውሮፕላኖች በሀገሪቱ ሰሜን ምስራቅ በሚገኝ የመንደር ገበያ ላይ ጥቃት እንደፈጸሙ ከተዘገበ በኋላ ሲቪሎች ሞተዋል ተብሎም ተሰግቷል። ጥቃቱ የተፈጸመው በዮቤና በቦርኖ ግዛቶች መካከል ባለው ድንበር አቅራቢያ ሲሆን አንድ አውሮፕላን በአካባቢው በሚገኙ እስላማዊ ታጣቂዎች ላይ ዘመቻ እያደረገ እንደሆነ የሮይተርስ የዜና ወኪልና የአካባቢው ዘገባዎች ገልጸዋል። የናይጄሪያ አየር ኃይል በቦርኖ ግዛት ጁሊ ዘንጎች ውስጥ በሚገኙ የታወቁ ሽብርተኞች ቦታዎች ላይ የማጽዳት አየር ድብደባዎች እያካሄደ እንደሚገኝ ቢገልጽም በገበያ ላይ በመተኮሱ ጉዳት መድረሱን ማረጋገጡ መረጃው ያመለክታል። በመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ተጀምሮ የነበረውን ድርድር አልተሳካም ከተባለ በኋላ በትሩዝ ሶሻል ገጻቸው ላይ ብርቱ ዛቻና ማስፈራሪያ የታጀበበት ገለጻ ሰጥተዋል። በዚሁ ገለጻቸውም ተከታዮቹን ያሉ ሲሆን በዓለም ፈጣኑ የዩናይትድ ስቴትስ ባህር ኃይል በፍጥነትና ውጤታማነት ከሆርሙዝ የሚመጣውን ወደ ሆርሙዝ የሚገባውን መርከብ ይዘጋል። በዓለም አቀፍ የውሃ አካል ላይ ለኢራን ክፍያ የከፈሉ እያንዳንዱ መርከቦች ይመለሳሉ። አሜሪካ
ኢራናውያን በሰርጡ ያስቀመጧቸው ማዕድናት ማጥፋትም ትጀምራለች ብሏል። እኛና በሰላማዊ መርከቦች ላይ ጥቃት የፈጸመ ማንኛውም በኢራናዊ ወደ ማይሆኑ ነገሮች እንደሚገቡም ይመለከታል ብሏል። በሁሉም የስምምነቱ ነጥቦች ላይ ከስምምነት ተደርሷል። የኒውክሌር ጉዳይ ግን አሁንም አልተፈታም። የሆርሙዝ ሰርጥ ሙሉ በሙሉ እንዘጋዋለን ሲሉም የተደመጡ ሲሆን ወደፊት ሌሎች ሀገራትም ከኛ ጋር ሊተባበሩ ይገባል። ኢራን በህገወጥ መንገድ ትርፍ እንድታገኝ መፍቀድ የለብንም ሲሉም ተደምጠዋል። ገንዘብ ይፈልጋሉ፣ ከዚያ የበለጠ ደግሞ ኒውክሌርም ይፈልጋሉ ማለታቸውን በትሩዝ ገጻቸው እንዳሰፈሩ ቢቢሲ ዘግቧል። ከበዓል ማግስት ነው የምንገኘው። እንግዲህ የጤናና ኑሮ መሰናዷችንም ትኩረቱን ያደረገው ከበዓል ጋር ተያይዞ አመጋገባችን ምን መምሰል አለበት የሚለው ላይ ነው። አሁንም እንግዲህ ጥሬውም ቁርጡም የሚበላበት ሰዓት ላይ ነንና ምን ጥንቃቄዎች ማድረግ አለብን? ቅባት የበዛባቸው ምግቦችን እንዴት ነው መመገብ ያለብን? የውሃ አጠቃቀማችን ጨጓራችንን በማይጎዳ መልኩ መሆን እንዳለበት ባለሙያው በደንብ ተንተን ባለመልኩ አስረድተውላን። ለአድማጮችም እንግዲህ በርካታ ቁም ነገሮች እንዳገኛችሁበት ተስፋ እናደርጋለን። እንቀጥላለን። የዚህ ሰዓት አጋሮቻችን ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። ሁሉንም እጅግ አድርገን እናመሰግናለን። ማን እንደ እናት የሚለን እናት ባንክ አንዱ ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። በተለይ በስላንቺ የቁጠባ ሂሳብ በልዩነት ይታወቃል። ስለ አላማሽ፣ ስለ ነገሽና ስለ ወደፊትሽ ጠንክሮ የሚሰራው እናት ባንክ ህልምሽን እውን እንድታደርጊ ሁሌም ከጎንሻለን እያለ ነው። አጋራችን እናት ባንክን አመሰገንን። ሌላኛው አጋራችን የእናት እቅፍ ማሚስ ሀግ ፍራሽ ነው። ጥራት ያለው ፍራሽ ማለት የጥሩ ቀን መጀመሪያ ነው። በዘመናዊ ቴክኖሎጂ የተመረተው የእናት አቀፍ ማሚስ ሀግ ፍራሽ ገበያ ላይ ውሏል። የእናት አቀፍ ማሚስ ሀግ ፍራሽ ልክ እንደ እናት እቅፍ ገላን የሚያሳርፍ ለጤና ተስማሚ በሆነ ጥሬ ዕቃ የተመረተ ውጥረትን አጥፍቶ ጫናንና እንቅልፍን የሚያዛቡ ነገሮችን አጥፍቶም እንግዲህ ለእንቅልፍ የሚጋብዝ ድንቅ ፍራሽ እንደሆነ ይገለጻል። ማሚስ ሀግ ለጤናው ጥንቃቄ፣ ለእንቅልፍ እርካታ ዛሬውኑ ይረከቡ ይላል። ማሚስ ሀግ እንደ እናት እቅፍ ምቾት ከፍራሹ ነው። የማሚስ ሀግ ፍራሾች በአዲስ አበባ ወሎ ሰፈር፣ ፒያሳ፣ ፊጋ፣ ሲኤምሲ፣ ሀይሌ ጋርመንት፣ ብስራተ ገብርኤል፣ ቡልቡላ፣ ክልል ከተሞች ደግሞ ጎንደር፣ አምቦ፣ አዳማና መቀሌ ይገኛሉ። ለበለጠ መረጃ 0953 11 88 ላይ ይደውሉላቸው። ማሚስ ሀግ እንደ እናት እቅፍ ምቾት ከፍራሹ ነው የሚላችሁ የዚህ ሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋራችን 24/7 በማንኛውም ሁኔታ ብትደውሉ በተጠንቀቅ የሚጠብቋችሁ 8294ን ክፍት አድርገው ለማስተናገድ እናንተን ዝግጁ የሆኑት ራይድ ነው። ራይድ እንግዲህ የተለያዩ አገልግሎትን በመላው አዲስ አበባ እየሰጠ ይገኛል። እርስዎ ቤቱ ቁጭ ብለው እንግዳውን ተቀብሎ የራይድ ሹፌሮች ሊያመጡሎ ይችላሉ። ከዛ ባለፈም ጊዜን ገንዘብን መቆጠብ ሲያሻው በቅልጥፍናም ያሰቡበት ያደርሶታል። ራይድ ትራንስፖርት አጋራችን ስለሆነ አመሰግንን። በየሙሉ ሰዓቱ ሁሌም እንደምናደርገው ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ነን። ውድ አድማጮች፣ ኢትዮጵያ ከአፍሪካ ኤክስፖርት ኢምፖርት ባንክ አፍሬግዚም ጋር ያላትን ትብብር የምታጠናከርበት ሁኔታ ላይ ምክክር ተካሂዷል ተብሏል። የአእምሮ ሕክምና ባለሙያ ወይም ሳይካትሪስት የሚለው ስያሜ ያለአግባብ የሚጠቀሙ ግለሰቦች ከድርጊታቸው እንዲቆጠቡ ተጠይቋል። ከውጭ ደግሞ በሰሜን ምስራቅ ናይጄሪያ በተፈጸመ የአየር ላይ ጥቃት ከ200 በላይ ንጹሃን ህይወታቸው አልፏል ተብሏል። እንዲሁም በሩሲያና ዩክሬን መካከል ለፋሲካ በዓል ተደርጎ የነበረው የተኩስ አቁም ስምምነት ትላንት አመሻሽ ተጠናቋል የሚሉት ዋና ዋና ዜናዎቻችን ናቸው። የሀገር ውስጥ ጉዳዮችን አስቀድመን እንጀምራለን። ኢትዮጵያ ከአፍሪካ ኤክስፖርት ኢምፖርት ባንክ አፍሬኤግዚም ጋር ያላትን ትብብር በምታጠናክርበት ሁኔታ ላይ ምክክር መካሄዱ ተገለጸ። የገንዘብ ሚኒስቴር አህመድ ሽዴና የብሔራዊ ባንክ ጋዢ ዶክተር ኢዮብ ተካልኝ ከአፍሬኤግዚም ፕሬዚዳንት ዶክተር ጆርጅ ኢሎምቤ ጋር አፍሪካ ራሷን በምትችልበት ሁኔታና ትብብርን ለማጠናከር የሚያስችል ውይይት አድርገዋል። በውይይታቸውም አፍሪካ በኢኮኖሚ ራሷን ለመቻል የያዘችውን የአጭርና የረዥም ጊዜ ፕሮግራሞች ለወቅታዊው
የዓለም ቀውስ የተቀናጀ ምላሽ ለመስጠት እንዲሁም ትብብርን ማጠናከር በሚቻልበት ሁኔታ ላይ መምከራቸው ተጠቅሷል። ቀጠናዊ ትብብር የሚጠናከርበት፣ አህጉራዊ የንግድ ግንኙነት የሚሰፋበት እንዲሁም የአፍሪካን የፋይናንስ አቅም ለማንቀሳቀስ ስለሚቻልበት ሁኔታ ትኩረት አድርገው መወያየታቸውን የገንዘብ ሚኒስቴር መረጃ አመላክቷል። የዓለም ኢኮኖሚ እየተፈተነ ስላለው የምርት መዛባት፣ አቅርቦት መዛባት እንዲሁም የሸቀጥ አቅርቦትን ለማረጋጋት እየተወሰዱ ስላሉ የተቀናጀ አህጉራዊ ኢኒሼቲቮችና ማክሮ ኢኮኖሚ ላይ ሀሳቦች እንደተለዋወጡም ነው በመረጃው የተመላከተው። በውይይታቸው በኢንዱስትሪ፣ የፋይናንስ መሰረተ ልማትና የፋይናንስ ዘርፍ ላይ መተባበር እንደሚገባ ገልጠው አፍሬክዝም ከኢትዮጵያ ብሔራዊ ባንክ ጋር በቅርበት የሚሰራ መሆኑም ተገልጧል። ሁለቱ ወገኖች ቅድሚያ በሚሰጣቸው ኢኒሼቲቮችና ራስን መቻል በሚለው የአፍሪካ ራዕይ ላይ ተቀራርበው ለመስራት ከስምምነት መድረሳቸውን ከገንዘብ ሚኒስቴር ያገኘነው መረጃ ያመላክታል። ቀጥለናል አድማጮች። የአእምሮ ሕክምና ባለሙያ ወይም ሳይካትሪስት የሚለውን ስያሜ ያለ አግባብ የሚጠቀሙ ግለሰቦች ከድርጊታቸው እንዲቆጠቡ ተጠየቀ። የኢትዮጵያ አእምሮ ሕክምና ማህበር ባወጣው መግለጫ ሳይካትሪስት ወይም የአእምሮ ሕክምና ስፔሻሊስት የሚለው ሙያዊ መጠሪያ ያለ አግባብ የሚጠቀሙ ግለሰቦችና ተቋማት ከድርጊታቸው እንዲቆጠቡ አሳስበዋል። የማህበሩ መግለጫ እንዳብራራው የአእምሮ ጤና አገልግሎት በተለያዩ ባለሙያዎች ወይም የአእምሮ ጤና ነርሶች፣ ክሊኒካል ሳይኮሎጂስት፣ የማህበራዊ ስራ ባለሙያዎችና ሌሎችም ቅንጅት የሚሰጥ ቢሆንም ሳይካትሪስት የሚሉት ግን የህክምና ዶክትሬት ዲግሪ ካገኙ በኋላ ከ3 ዓመት በላይ በዘርፉ ስፔሻላይዝ አድርገው የሙያ ፈቃድ ያላቸው ሐኪሞች ብቻ መሆናቸውን አረጋግጧል። ይሁንና በአሁኑ ወቅት በተለያዩ ማህበራዊ ሚዲያዎችና የመገናኛ ብዙሃን ላይ አስፈላጊው ስልጠናና የሙያ ፍቃድ ሳይኖራቸው ራሳቸውን ሳይካትሪስት እያሉ የሚጠሩ ግለሰቦች ቁጥር እየጨመረ መምጣቱ ማህበሩን መስጋቱን ገልጿል። ይህም ህዝብን ከማሳሳት ባለፈ ለህክምና ስህተት የሚዳርግ የሙያን ክብርም ዝቅ የሚያደርግና በታካሚዎች ላይ ከፍተኛ ጉዳት ሊያደርስ የሚችል ህገወጥ ተግባር ነው ብሏል። በቀጣይም ማህበሩ ይህንን ሁኔታ በዝምታ እንደማያልፍና ከመሰል ድርጊታቸው የማይቆጠቡ አካላት ላይ ህጋዊ ተጠያቂነት እንዲሰፍን እንደሚሰራም ነው ያስታወቀው። መገናኛ ብዙሃንም ባለሙያዎችን ለቃለ መጠይቅም ሆነ ለማስታወቂያ ሲጋብዙ ትክክለኛ የሙያ ደረጃቸውንና ፈቃዳቸውን እንዲያረጋግጡ የኢትዮጵያ የአእምሮ ሕክምና ማህበር ጠይቋል። ህብረተሰቡም የተሳሳቱ መረጃዎችን የሚያሰራጩና አሳሳች ስያሜዎችን የሚጠቀሙ አካላት ሲያጋጥሙት ለማህበሩ ጥቆማ እንዲሰጥ ጥሪ አቅርበዋል። አድማጮች አብራችሁን ስላላችሁ እጅግ እናመሰግናለን። የዕለተ ሰኞ ሚያዝያ 5 2018 ዓ.ም የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አጋርተን ነበር። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሰሜን ምስራቅ ናይጄሪያ በተፈጸመ የአየር ጥቃት ከ200 በላይ ንጹሃን መገደላቸው ተነግሯል። በሰሜን ምስራቅ ናይጄሪያ ዮቤ ግዛት በተፈጸመ የአየር ጥቃት በርካቶች መገደላቸውን አምነስቲ ኢንተርናሽናልን ጨምሮ የአካባቢው ነዋሪዎች እየገለጹ ይገኛሉ። ባሳለፍነው ቅዳሜ የተፈጸመው የአየር ጥቃትን ተከትሎ የሟቾች ቁጥር ከዚህም በላይ ሊያሻቅብ ይችላል ሲል አምነስቲ ኢንተርናሽናል አሳውቋል። ከዛም ባለፈ ከ37 በላይ ሰዎች ደግሞ ከባድ የመቁሰል አደጋ አጋጥሟቸዋልም ብለዋል። በህዝብ ብዛት ቁጥሯ ከአፍሪካ ቀዳሚ የሆነችው ናይጄሪያ በተለያየ ሁኔታ በሀገሪቱ ከሚገኙ አሸባሪ ቡድኖች ጋር ትግል እያደረገች መሆኗን የአፍሪካ ኒውስ ዘገባ አውስቷል። በመጨረሻም በሩሲያና ዩክሬን መካከል ለፋሲካ በዓል ተደርጎ የነበረው የተኩስ አቁም ስምምነት ትላንት አመሻሽ ተጠናቋል። ሩሲያና ዩክሬን ተኩስ አቁም ስምምነቱ ከተደረገ ከሰዓታት በኋላ የተፈጸመውን የአየር ላይ ጥቃት መነሻ በማድረግ እርስ በርስ እየተወነጃጀሉ ይገኛሉ። የሩሲያ መከላከያ ሚኒስቴር እንዳስታወቀው 1971 የሚሆኑ የተኩስ አቁሞች ስምምነቶችን በዩክሬን ተፈጽመዋል ሲልም ገልጿል። የዩክሬን ባለስልጣናት በበኩላቸው ከ7000 በላይ የተኩስ አቁም ስምምነቶች በሩሲያ ተጥሰዋል ብለዋል። ከዚያም ባለፈ ሩሲያ በተደጋጋሚ ጥቃቶችን በዩክሬን ላይ እያደረገች ትገኛለች። ይህም ደግሞ የተኩስ አቁም ስምምነትን ከተደረገ በኋላ የሚፈጸሙ ነበር ብለዋል። በቀጣይ ዓመት ፌብሩዋሪ 5ኛ ዓመቱን የሚያስቆጥረው የሩሲያ ዩክሬን ጦርነት አሁንም በርካቶችን በመቅጠፍ ቀጥሏል ሲል አናዶሉ የዜና ወኪል ዘግቦታል።